ጠይብ ምን ይላል? ልዑል አምላክን ስለሚክዱ ሰዎችና እርሱንም ስለሚሳደብ ጣዖትን ስለማምለክ የሚረጭ መድኃኒት አድራጊ ከመሆን የተነሳ ወደ እርሷ ስለሚወሰድ በእንጨት ፍሬና በቅንጣት በሟርትም በቅንጣት በሟርትም ስለሚጠነቁሉ ሰዎች ቅጣት ይናገራል ይላል። ልብ በሉ፣ ስለ ቅጣት ነው የሚያወራው እዚህ ጋር እንደምታዩት ቅጣት ይናገር ይላል። መጀመሪያ ምዕራፍ ከዚህ የተነሳ ከክህደት ስለመውጣት ይናገራል። ጌታችን በወንጌል ብሎ ብዙ ጥቅሶችን ይጠቅሳል። ከሃይማኖት መውጣት ምን ማለት እንደሆነ አምልኮና ስግደት ለአምላክ ብቻ ይገባል። ዳግመኛም ከወንጌል ቃልም እግዚአብሔር ነበረ። ብዙ ጥቅሶችን ይጠቅሳል። እሺ ክህደታቸው ልዩ ልዩ ስለሆነ ለእያንዳንዱ ቅጣት ይናገራል። ይኸውም ሁለት ክፍል ነው አለ። መጀመሪያው የስጋዊውን ቅጣት ስርዓት ይናገራል አለ። የመጀመሪያው ቅጣት ምንድነው? ስጋዊ ቅጣት ነው ይላል። ተመልከቱት፣ የስጋዊ ቅጣት ስርዓት ይላል። ከዛ ደግሞ የመንፈሳዊ ስርዓት አለ ማለት ነው። ስጋዊ ቅጣቱ ምንድነው? ስጋዊ ቅጣቱ ምንድነው? ቀጥታ የት ነው የሚሄደው መሰላችሁ? ብሉይ ኪዳን ላይ ነው የሚገባው፣ ቀጥታ ማለት ነው። ምልክትም ቢሰጣችሁ የማታውቋቸው ሌሎችን አማልክት ና ሄደን እናምልክ ቢልህም ያንን ነቢይ ወይም ያንን ህልም አላሚ አትስሙት። ፈጣሪያችሁ እግዚአብሔር በፍጹም ልቦናችሁና ሰውነታችሁ ትወዱት እንደሆነ ያይ ዘንድ ይፈትናችኋልና ያንን ነቢይ ግን በህልም አላሚውንም ግደሉት። ቀጥታ ያመጣልን ለስጋዊ ቅጣት ምንድነው? የብሉይ ኪዳኑ ቅጣት ነው። ቀጥታ አምጥቶ ያስቀመጠልን ማለት ነው። ኦኬ በፈጣሪያችሁ በእግዚአብሔር ላይ ሐሰት ተናግሯልና ወንድምህ ወይም ልጅህ ወይም ሚስትህ ወይም ወዳጅህ ቢያስትህ ከአሕዛብ አማልክት ወገን አንተ ወይም አባቶች የማታውቋቸውን አማልክት በስውርና እናምልክ ቢልህ ይህን አትሻ፣ ከእርሱም አትቀበል፣ አትዘንለትም፣ አትሰውረውም። በድንጋይ ወግረህ ግደለው እንጂ የአንተ እጆች አስቀድመው ይውገሩት፣ ኋላም የሕዝቡ ሁሉ እጅ። ከሀገሮች በአንዲቱ ከሃዲያን ሰዎች ከእርሷ ወጥተው ሀገራቸው ሰዎች እናንተ የማታውቋቸው ሌሎችን አማልክት ኑ እናምልክ ብለው እንዳሳቷቸው ብትሰማ የዚህን እርግጥ መርምር፣ ስለ እርሱ እየመረመርክ ጠይቅ። የታመነና የተረጋገጠ ቢሆንም የዚያችን ሀገር ሰዎች በሰይፍ ስለት ግደላቸው። ይሄ ምንድን ነው? ስጋዊው ቅጣት ነው። ፍትሐ ነገሥት ላይ የተቀመጠ ስጋዊ ቅጣት ለማን? ሃይማኖቱን ለተወሰው። ሀገሪቱንም አጥፋ፣ በውስጥ ያሉትንም ሁሉ በእሳትም አቃጥላት። ይኸው ምዕራፉን ላይ ያስቀምጠላቸዋል። ዘዳግም 13 ብሎ ማለት ነው። ለእግዚአብሔር ካልሆነ በቀር ለጣዖታት መሰዋት የሚሰዋ ይሙት፣ ከልጆቹ ለጣዖት የሚሰጥ በድንጋይ ይወገር። የሀገር ሰዎች ቸል ቢሉት ባይገድሉትም መዓቱን በላያቸው አመጣባቸዋለሁ። እግዚአብሔርንም የተሳደበውን ሰው በድንጋይ ይውገሩት ይላል። ቀጥሎ ምን ይላል? ተመልከቱት። እዚህ ጋር የአረሚን መስዋዕት የሚበላ ወይም ተመልከቱ። ይሄ አሁን ከየትኛውም ጥቅስ ከብሉይ ኪዳንም ከምንም የተጠቀሰ አይደለም። በአጭሩ ሲያስቀምጠው ነው። ምን ይላል? የአረሚን መስዋዕት የሚበላ ወይም ጣዖትን የሚያክብር ወይም የሚሰዋው ወይም ዕጣን የሚያጥንላቸው የፍርድ ቅጣት ይገባዋል። ይኸው ስጋዊ ቅጣት ይገባዋል። እነርሱንም የመሰሉ ሁሉ እንደዚሁ ይቀጡ። የመስዋዕት አገልጋዮችም የክህደት ትምህርት ለሚያስተምሩትም ፍጹም ቅጣት ይገባቸዋል። ከሃይማኖታቸውም ለሚወጡ ፍጹም ቅጣት ሊፈጸምባቸው ይገባል። ያጀማ አይታያቸዋል ወይ? ሱብሃነላህ ተመልከቱት። የክህደት ትምህርት ለሚያስተምሩም ፍጹም ቅጣት ይገባቸዋል። ከሃይማኖታቸውም ለሚወጡት ፍጹም ቅጣት ሊፈጸምባቸው ይገባል። ይኸው ሰርፕራይዝ እንቀጥላለን። አግኝቶ ወደ መኳንንት ያላቀረባቸው ተመልከት። እነዚህን ሰዎች አግኝቶ ያላቀረባቸው ምን ይላል? ወደ መኳንንት ያላቀረባቸውም ፍጹም ቅጣት ይገባዋል። እነዚህን ሰዎች አግኝቶ ወደ መኳንንት ያላቀረበ ፍጹም ቅጣት ይገባዋል። እነሱ ብቻ አይደሉም ማለት እነዚህን ሰዎች እያየ እያወቀ
ያላጋለጠ እሱ ራሱ ፍጹም ቅጣት ይገባዋል። ያ ሁለተኛው ቅጣት ምንድነው? መንፈሳዊ ቅጣት ነው አለ። መንፈሳዊ ቅጣት ደግሞ አዲስ ኪዳን ላይ ምን ብሎ እንደተዘረዘረ ያስቀምጧል። ይሄ መንፈሳዊ ቅጣት ነው። ከላይ እስካሁን ስናነብ የነበረው ምንድነው? ስጋዊ ቅጣት ይገባቸዋል። ይሄም ልትደልዙት ልትሰርዙት አትችሉም። ስጋዊ ቅጣት ይገባዋል፣ መንፈሳዊ ቅጣት ይገባዋል። የምታሻሽሉት ነገር ካለ ግቡና ነገሩ። በመንፈሳዊ ቅጣቱ ምን እንደሆነ ያስቀምጣል። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ምናምን ብሎ ጳውሎስ የተናገረ ነው፣ ይዘረዝራል። እንዲህ ያለ ጣዖትን የሚያመልኩ ሰዎች መንግስተ ሰማያትን አይወርሱም። ይሄ መንፈሳዊ ቅጣታቸው ነው። መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም የተባለው መንግስተ ሰማያትን አይወርስም የተባለው መንፈሳዊ ቅጣት ነው። ስጋዊ ቅጣት ግን አለ። ይኸው አንብበነዋ ከላይ ጀምረ ስናነበው የመጣ ነው ማለት። ስጋዊ ቅጣት ውስጡ ነው። ሃይማኖትን የተወሰው ቅጣት ይገባዋል። ምንድን ነው? ግድያ ነው አይደለም? ወዲያም የለም። ብሉይ ኪዳን ላይ የተጠቀሰው እንዳለ ማለት ነው። ብሉይ ኪዳን ላይ የተጠቀሰው እንዳለ ዘርዝሮ አስቀምጦታል እኮ። ሳነበው ነበረ ከላይ ካዳመጥከኝ። ብሉይ ኪዳን ላይ አንድ ሰው አዲስ ለገቡት ማለት ታች የገቡ ላሉት ነው። ለዛ ነው። ቀጥል ገባኝ። ኔትወርክ ለምንድን ነው ቀይ ሆኗል? ልበል ኔትወርክ አልሆነም። ይሄዳል ይመለሳል። በአጭሩ ምንድን ነው አንድ ሰው ከሃይማኖት ከወጣ ሁለት ነገር ይጠብቀዋል። ሁለት ነገር፣ መንፈሳዊ ቅጣትና አካላዊ ቅጣት ይጠብቀዋል። ስጋዊ ቅጣት ይጠብቀዋል። ስጋዊ ቅጣት ምንድን ነው? ብሉይ ኪዳን ላይ የተዘረዘረው እንዳለ ይውገሩት፣ ይገደል የሚለው ማለት ነው። ወረድ ብለን እናነባለን፣ እንቀጥላለን። ይኸው እዚህ ጋር ቅድም ያነበብነው ማለት ነው። ከሃይማኖታቸውም የሚወጡት ፍጹም ቅጣት ሊፈጸምባቸው ይገባል። አግኝቶ ወደ መኳንንት ያላቀረባቸውም ፍጹም ቅጣት ይገባዋል። ወርደን እናነባዋለን። ከታችም ደግሞ ይሄንኑ ቀጥሎ ደግሞ ይናገራል ከመንፈሳዊ ቅጣት በኋላ ማለት ነው። አለ ከተማርክ ፍጹም መለኮት ሰው በስጋ እሺ። የሚገርም ነው። ሁለት ጊዜ ወይም ሶስት ጊዜ እሺ፣ ቀጥል ንገረኝ። አይ እኔ እስከታወጣ ነበር እስልምና እንዲህ ነው፣ ከእስልምና የወጣ ይገደላል ብለው በጣም ብዙ ጊዜ ሲያነውሩ እንሰማለን። ጭራሽ በግርማ ሞገስ መጽሐፋቸው ላይ ቁጭ ብሎ ሰፋ ደልደል ብሎ ነው ቁጭ